ሰላም ጤና ይስጥልኝ እንዴት ናችሁ ሁላችሁም በያላችሁበት ሰላምና ጤናችሁን እመኛለሁ ዛሬም በሌላ ቪዲዮ ተመልሻለሁ ዛሬ በዚህኛው ቪዲዮ እንግዲህ ከአማዞን ገዝቼ በጣም የወደድኳቸውን ለኪችን ያልኳቸውን እቃዎች አካፍላችኋለሁ እንደምትወዱት ተስፋ አለኝ ይሄን ቪዲዮ ከጠቀማችሁ ከወደዳችሁት ላይክ ማድረግ አትርሱ አዲስ ከሆናችሁም ቤተሰብ መሆን አትርሱ መጀመሪያ ላይ እንግዲህ በጣም የጠቀመኝና በጣም ብዙዎቻችሁም የጠየቃችሁኝን ይሄንን የሊጥ ማዞሪያ ጆግ ነው በጣም ነው የወደድኩት እንደምታዩት ከስሩ ክፍተት አለው በእጃችን እንደዚህ ጫን እያልን ስናደርገው ነው እንግዲህ የጨመርነው ሊጥ የሚያወጣልን እኔ ለብዙ ነገር ነው የምጠቀምበት እንደ ከዚህ በፊት እንዳያችሁት ቂጣ ለመጋገር ለእንጀራ ማዞሪያ ለምትፈልጉት ነገር ቀጠን ላለ ሊጥ ይሆናል ለፓንኬክ ማፍኖችን ስንሰራ ብዙ ነገሮችን ሳንጠቀም እንደዚህ ጆጋችንን ተጠቅመን መስራት እንችላለን የሚያስፈልገንን መጠን ብቻ በማውጣት በጣም ይረዳናል ማለት ነው ለማጽዳት በጣም ቀላል ነው በዲሽ ዋሸር ማጠብ እንችላለን ከላይኛው ፓርት ላይ አድርገን ዲሽ ዋሸራችን ላይ ከዛ ውጪ በእጃችን በማጠብ በጣም ቀላል እንትን ነው ማለት ነው ጆግ ነው ማለት ነው ብትገዙት ብትጠቀሙበት በጣም ቆንጆ ነው ብዙ ሰዎችም ሊንክ እንዳደርገው ጠይቃችሁኝ ከዚህም በፊት ሊንክ አድርጌዋለሁ ዛሬም ሊንክ አደርግላችኋለሁ ማለት ነው በጣም ቆንጆ ከምላቸው እቃዎች ውስጥ አንዱ ነው ሌላው ሰሞኑን ገዝቼ ከዚህ በፊት የበሶ አሰራር ሳካፍላችሁ አብሬ ያካፈልኳችሁ ይሄንን መቆያ ነው ለቡና መቆያ ተብሎ ነው እንግዲህ የተዘጋጀው ብዙዎቻችሁ አረብ ሀገርም እንደምትጠቀሙበት ነግራችሁኛል እኔ በቅርብ ጊዜ ነው እንግዲህ ያወቅኩትኝ እንዳልኳችሁ ከዚህም በፊት ቲክቶክ ላይ ሲጠቀሙበት አይቼ ነው እንግዲህ ለማዘዝ የፈለኩት ማለት ነው በጣም ቆንጆ ሆኖ ነው ያገኘሁት ግን ምነግራችሁ ነገር ብዙ የሚቆላ ነገር ማትጠቀሙ ከሆነ ያን ያህል አስፈላጊ ነገር ነው ብዬ አላስብም ግን በቤታችሁ የበሶ እህል የተለያዩ እህሎችን የምታዘጋጁ ከሆነ ሽሮ በርበሬ ማዘጋጀት የምትፈልጉ ወይ የሚቆሉ ነገሮች የምታዘጋጁ ከሆነ ይጠቅማችኋል በእርግጥ ነገርየው ለቡና ነው ከዚህ በፊት ገብስ ቆልቼበት ሞክሬዋለሁ ቆንጆ ነው የሚቆላው ትንሽ አጠቃቀሙ መጀመሪያ ላይ እስከምናቀው ትንሽ እንትን ሊለን ይችላል እኩል ላይ ቆላ ምናምን ይችላል መጀመሪያ ጋል አድርገነው ከትንሹ ከ140 ላይ አካባቢ አድርገነው ሙቀት መቆጣጠር ያለው 140 ላይ አካባቢ አድርገነው ከጋለ በኋላ ምን ቆላውን ነገር እንጨምራለን ለምሳሌ እኔ አሁን ቡናን የጨመርኩት እሱን ከጨመርን በኋላ ጥሬ ነገሩን ከጨመርን በኋላ ከድነነው ለተወሰነ ደቂቃ መካከለኛ ላይ አድርገን ካበሰልነው በኋላ እስከመጨረሻው ሙቀቱን እንጨምርና ነው ደግሞ የምናበስለው ከድነን ከዛ ደግሞ ከፍተን ትንሽ ደቂቃ ያያየነው ማለት ነው ማኑዋል አለው ከማኑዋል ጋር የሚመጣው እሱን ያያየን መጠቀም እንችላለን ግን እንዳልኳችሁ ይሄ በጣም አስፈላጊ ነገር ኪችን ውስጥ ሊኖረን የሚገባ ነገር ነው ብዬ አላምንም ማለት ነው ብዙ የምታዘጋጁት ነገር ሊኖር ይገባል ዋጋውም ያን ያህል ርካሽ የሚለው ነገር ስላልሆነ ግን ጠቃሚ ነገር ነው ቢኖረን መልካም ነው ብዬ ከማስባቸውና እኔ ከወደድኩት እቃ አንዱ ነው ሌላው በጣም የወደድኩት ይሄ አስፈላጊ ነው ብዬ ከማምናቸው ዋጋውም ርካሽ ነው ከምለው አንዱ ነገር ይሄ የነጭ ሽንኩርት መጨፍለቂያ ነው ነጭ ሽንኩርት ለምሳሌ ፈጭተን እኔ ብዙ ጊዜ ፈጭቼ አስቀምጣለሁኝ አሁን እንደውም ብዙ ስራ እየበዛብኝ ነጭ ሽንኩርትና ዝንጅብል ፈጭቼ አላስቀምጥም በዚህ ሰሞን ግን እንደዚህ ጨፍለቅ አድርገን ማዘጋጀት እንችላለን ስንፈልግ ማለት ነው በፍጥነት ለሰላጣ ለምናምን ስንፈልግ እንደዚህ ቀላል ነው ዋጋውን በጣም ርካሽ ነው ይጠቅመናል ብዬ አስባለሁኝ ይሄንንም ገዝታችሁ ብትጠቀሙት ብዬ ስላሰብኩ ነው እንግዲህ በዚህ ሊስት ውስጥ ይዤ የመጣሁት ሌላውና በጣም ጠቀመኝ ከምላቸው የኪችን እቃዎች አንደኛው ይሄ የምግብ መቆራረጫ ነው ቅርጽ ማውጫ ማለት ነው ለምትፈልጉት ነገር መጠቀም ትችላላችሁ ለኩኪስ ይሆናል እንደኔ ደግሞ ፓንኬክ ሰርታችሁ ለልጃችሁ መጠቀም ትችላላችሁ ዋናው ፖይንት ወይም ሐሳቡ የዚህ እንትን ቆንጆ ቅርጽ ኖሮ ልጆቻችን ደስ ብሏቸው ወይ የሚበላው ሰው ደስ ብሎት እንዲበላ ነው የኔም ልጅ ምግብ መብላት በጣም ስለሚያስቸግር እንደዚህ በተለያየ ቅርጽ ፍሩቶችን
ፓንኬኮችን የተለያዩ ነገሮችን አዳዲስ ነገሮችን እንዲሞክር በዚህ ቅርጽ እየቆራረጥኩኝ ሰጠዋለሁ ማለት ነው። በጣምም ለውጥ ያመጣል። እውነት ለመናገር ለልጆቻችሁ ለምሳቃም በጣም ይመቻል። ትምህርት ቤት ሲሄዱ እንደዚህ ቆራርጠን ብናስገባላቸው ደስ ብሏቸው ይመገባሉ ብዬ አስባለሁ። ይሄም ዋጋው በጣም ርካሽ ነው። ቢኖረን በቤታችን ለብዙ ነገሮች ስቲም ለተደረጉ ቬጅቴብሎች ራሱ በጣም የሚጠቅመው እና ምግብ ለሚያስቸግሯችሁ ልጆች እንደኔ ይጠቅማቸዋል ብዬ አስባለሁኝ። ሌላውና በጣም ወድጀው ኪችን ውስጥ እንኳንም ገዛሁት ከምላቸው እቃዎች አንዱ ይሄንን መክተፊያ ነው። ከዚህ በፊት ሌላ መክተፊያ ተመሳሳዩን አሳይቻችሁ ነበረ። ምንድነው የተፈጠረው? ከዛ መክተፊያ ጋር እንግዲህ ያው ባለማንበብ እነዚህ እንጨት ነገሮችን አሁን ለምሳሌ የእንጨት ማማሲያ ምናምን የእንጨት መክተፊያ እኔ ዲሽዋሸር ውስጥ ከታለሁኝ። በቃ እቃ ተጠቅሜ ቶሎ አጥቤ ለመጨረስ ዲሽዋሸር ውስጥ ከተዋለሁ። ግን በፍጹም ዲሽዋሸር ውስጥ መክተት አልነበረብኝም። በዛ መልኩ ያኛው ስለተበላሸ ይሄንን አዲስ ገዝቻለሁ። ይሄኛው የሚለየው እንጨቱ ኦርጋኒክ ነው። ዋጋው አንድ አይነት ዋጋ ነውና በጣም ወድጄዋለሁ። እንዳያችሁት የተለያየ አይነት ሳይዝ አለው፣ ትልቅም ትንሽም አለውና እንደዚህ አይነት የእንጨት መክተፊያ መጠቀም ለምትፈልጉ ቆንጆ ነው። ዋጋውም ያን ያህል ውድ ስላልሆነ ይሄንን ብትሞክሩትና ብታዩት የመግዛት ሐሳብ ሲኖራችሁ አማራጭ ሆናችኋል ብዬ አስባለሁ። ሌላው ደግሞ አሁንም ለልጄ የገዛሁትን እቃ ነው እንግዲህ ማሳያችሁ። በእርግጠኝነት ልጆች ያላችሁ ሰዎች ትጠቀሙበታላችሁ። ዶናት በዘይት ከምንጠብስ ይልቅ እንደዚህ ሚኒ ዶናቶች በተለይ ለምሳቃ ትምህርት ቤት ለሚሄዱ ልጆች በጣም ይረዳሉ። አነስ ስላሉ ልጆች ነው እንግዲህ የምላችሁ። የኔ ልጅ ገና 4 ዓመቱ ነው። ስለዚህ ለነሱ ልጆች በጣም ይጠቅማል፣ በጣም ይወዱታል። በተለያየ አይነት በቸኮሌት በምትፈልጉት አይነት ዶናት ሰርታችሁ ማዘጋጀት ትችላላችሁ። በኤሌክትሪክ ነው የምትሰራው። 4 ዶናት በአንዴ መስራት እንችላለን። በመጀመሪያው 5 ደቂቃ እስከ 6 ደቂቃ አብስለን በሚቀጥለው ደግሞ እንዲሁም 5 ደቂቃ አብስለን በ10 ደቂቃ ቆንጆ ሚኒ ዶናቶችን ለልጆቻችን ማዘጋጀት እንችላለን። ብትፈልጉ ለቁርሳቸው እንዳልኳችሁ ለምሳቃቸው በጣም አማራጭ ነው። በእርግጠኝነት ደግሞ ልጆቹ ትንንሽ ሆነው ሲያዩአቸው ይወዷቸዋል። እንዲሁም ደግሞ በዘይት ያልተጠበሰ መሆኑ ጤናማም ያደርገዋል። ሻል ያለ ጤናማ ማለት ነው። ሌላው ይሄንንም በሶ ቪዲዮ ላይ አካፍያችኋለሁ። ከኪችን ኤድ ጋር አብሮ የሚመጣው የጥራጥሬ መፍጫ ማለት ነው። በጣም ቆንጆ ሆኖ ነው ያገኘሁት። እንደምታዩት ኪችን ኤድ ከላይ የምትከፈት እንትን አለቻት፣ ፓርት አለቻት። ከዛ ብሎኗ እንደዚህ ፈተን በማውጣት ገዝተን ለብቻው ነው እንግዲህ ኪችን ኤድ የሊጥ ማብኪያውን ከገዛም በኋላ እነዚህ ጥራጥሬ መፍጫ የስጋ መፍጫውን እንግዲህ እንደተጨማሪ ነው ከአማዞን ላይ የምንገዛቸው። ለምሳሌ አሁን እኔ ዛሬ የጥራጥሬ መፍጫውን ነው ማሳያችሁ። ይሄንን በተጨማሪ ነው ከአማዞን ላይ ያዘዝኩት። ዋጋው ትንሽ የሚባል አይደለም፣ ግን ደግሞ ሌላ መፍጫ ራሱን የቻለ ጥራጥሬ መፍጫ ገዝተን ቤታችንን ከምንሞላውም ኪችን ኤድ ካለን እችኛዋን ብቻ በመግዛት ኪችን ኤዳችን ላይ መጠቀም እንችላለን። ሌላኛው መፍጫ ዋጋው ርካሽ የሚባል አይደለም አሉ $100 ምናምን ጀምሮ እስከ $200 ምናምን አሉ። እንዳልኳችሁ ለቤታችን እቃውን ማብዛት ጋጀቶችን ማብዛት ይሆናል። እንደገና ደግሞ ካለን እዚህኛው ላይ መጠቀሙ ቆንጆ ነው። ከሌለን ግን ያው ኪችን ኤድ ከሌለን እነዛኞቹ መፍጫዎች መጠቀም እንችላለን። ይሄኛው መፍጫ በጣም አድቅቀን የምንፈጭበት ኦፕሽን እና ሸርከት አድርገን የምንፈጭበት ሁለት አይነት ኦፕሽን አለው። የምናደርገውን እያዞርን እጄ ላይ እንዳያችሁት እያዞርን መጠቀም እንችላለን። ሸርከት ታረገብኝ ብላ አንድ የጠየቀችኝ ማአዚ የተባለች ሰብስክራይበሪ ሸርከት አድርጎብኛል ብላኛለች። እኔም ሸርከት ያረገብኝ ቦታ አለ፣ ግን ምንድነው ያደረኩት ደግሜ ነው የፈጨሁት ሸርከት በሚያደርግበት ሰዓት ማለት ነው። ያን ያህል በጣም ሽርክት አልሆነብኝም እውነት ለመናገር። ሁለተኛ ጊዜ ስደግመው ቆንጆ ነው። ከዛ እንዳያችሁት በክፍተቱ በኩል አስገብተነው ማጥበቅ ነው ማለት ነው። እንደምታዩት ክፍተቷን ከከፈትኳት በኋላ ብሎናል መልሼ ሳጠብቀው በቃ ወፍጫችን ተዘጋጀ ማለት ነው። ስጋም መፍጨት ፉድ ፕሮሰሰሩንም ምናምን መግዛት የምትፈልጉ በተመሳሳይ እዚህ ጋር እያመጣን መግጠም ነው ማለት ነው። እንዲገጠም ተስተካክሎ የተዘጋጀ ስለሆነ በዚህ መልኩ መፍጫችን ተዘጋጅቷል። እውነት ለመናገር ቆንጆ ነው። በተለይ ጥራጥሬ ቤታችሁ ፈጭታችሁ የምታዘጋጁ ከሆነ ቆንጆ ነው። እኔ ለምሳሌ ከዚህ በፊት የገብሱን ስፈጫ አሳይቻችኋለሁኝ።
እዚህ ጋር ደግሞ የአተር ክክ ነው እየፈጨሁ ያለሁት። ሽሮ ማዘጋጀት መፍጨት ይችላሉ ምናምን ብላችሁ የጠየቃችሁኝ ሰዎች አሁን ገና እኔ ሽሮዬ አልቆብኛል። ሽሮ በሚቀጥለው ሳምንት የማዘጋጀት ሀሳብ አለኝ። ስለዚህ አብረን ፈጭተን እናየዋለን። ግን እስከዛው ግን አተር ክኩን ያው እንደምታዩት ፈጭቼበታለሁኝ። ደረቅ አተር ክክ ማለት ነው። የመጀመሪያው መፍጨት ላይ ትንሽ ሸርከቴ ማለት ነገር ነበረው። መልሼ ሁለተኛ ላይ የተሸረከተው መልሼ ደግሞ እስከ መጨረሻው ደቃቅ እንዲሆን አድርጌ ፈጭቼዋለሁ። ያኔ በጣም ቆንጆ ነው የሆነው። ምንም ከአገር ቤት ከመጣልኝ የሽሮ ምንም የተለየ ነገር አላየሁበትም። ስለዚህ ለኔ ቆንጆ ነው ብዬ ነው የማስበው። ስለዚህ ማዚዬም ደግመሽ ብትዩ ብትፈጩ ጥሩ ነው ብዬ አሰብኩኝ ማለት ነው። እንደዚህ ሸርከት በሚልብን ሰዓት ያንን መጠቀም እንችላለን። ነፍተነው መልሰን መፍጨት ነው ማለት ነው። እዚህ ጋር የምታዩት ተለቅ ያለው ሳህን ላይ ደግሜ የፈጨሁት ነው። ሁለተኛው ሳህን ላይ በእርግጥ ለእናንተ ላስታውቃችሁ ይችላል። እቺ ትንሿ ላይ አሁን እጅ ያለበት ላይ ትንሽ ሸርከት ማለት ነገር ነበረው። ሁለቱንም እንግዲህ እንደዚህ ላሳያችሁ የፈለኩት ልዩነቱን እንድታዩት ነው። ሁለተኛ ነገር ከአማዞን ላይ እንደዚህ አይነት እቃዎች ገዝተን ባንወዳቸው እንኳን አማዞን ጥሩነቱ 30 ቀን ይሰጠናል። ፖስታ ቤት ድሮፕ ማድረግ ነው። ሪተርን እንትናችንን ሞልተን ፖስታ ቤት እንልከዋለን። በቃ ብራችን ተመላሽ ይሆናል ማለት ነው። እና በዛ መልኩ መሞከር ትችላላችሁ። እኔም ብዙ እቃዎች ሞክርና ካልተስማማኝ በ30 ቀን ውስጥ ሪተርን አደርጋለሁኝ ልላችሁ ፈልጌ ነው። ከዛ ውጪ እዚህኛዋን የዋፍል መስሪያ አሁንም እንግዲህ ለልጄ ነው ማሳያችሁ። ልጆቻችን ምግብ እንዲበሉ ማናደርገው ምንም አይነት ጥረት በጣም ብዙ ጥረት ነው የምናደርገው። እርግጠኛ ነኝ አብዛኞቻችን በተለይ ወንድ ልጆች ሲሆኑ በጣም የሚያስቸግሩ ይመስለኛል። እንግዲህ ለዛም መፍትሄ እንግዲህ እነዚህ ትንንሽ የአኒማል ዋፍል መስሪያን ከአማዞን ላይ ነው ያገኘሁትኝ። በጣም ቆንጆ ነው። ይሄን በኤሌክትሪክ ነው የሚሰራው። ደስ ብሏቸው ልጆች የተለያዩ ካራክተሮችን ሲያዩ ምናምን ደስ እያላቸው ይበላሉ። ያ ቆንጆ ነው። ግዴታ ዋፍሉን ጣፋጭ መሆን የለበትም። ከፈለግን እንቁላል ከስፒናች ጋር ከተለያዩ ነገሮች ጋር በቺዝ ምናምን አድርገን ዋፍል በተለያዩ ቅርሶች ልንሰራላቸው እንችላለን። ከዚህም በፊት እንግዲህ ለልጄ ምሳቃ ብዬ ያሳየኋችሁን ቪዲዮ ላይ የተወሰኑ ሬሲፒዎችን አካፍያችኋለሁ። በቀጣይም ደግሞ የተለያዩ ቪዲዮዎችን ይዤላችሁ እመጣለሁ። የምትፈልጉ ከሆነ እንግዲህ በላይክ ያሳወቃችሁኝ እናንተ የምትወዱት ነገር ነው ብዬ ካሰብኩና ላይክ ቆንጆ ካለው መስራት እችላለሁ። ላይክ አርጉ ምላችሁ የምትፈልጉትን ነገር ለማወቅ ስለምፈልግ ነው እንጂ ያው ግዴታ አይደለም ላይክ አርጉ ብዬ አላስገድዳችሁም ልላችሁ ፈልጌ ነው። ከዛ ውጪ በጣም ብዙ ሰዎች ደግሞ የጠየቃችሁኝን እችን የቅመማ ቅመም ማስቀመጫ ካውንተር ቶፓችን ላይ የምናደርጋት በጣም ነው የወደድኳት። በጣም ስትታይ ታምራለች፣ ኪችን ታሳምራለች። ቆንጆ ቅመሞቻችንን በደንብ ቆንጆ አድርጋ ትይዝልናለች ማለት ነው። እኔ ለማንኛውም እዚህ ጋር የተወሰኑ ቅመሞችን አድርጌባታለሁ። ነጭ በነጭ ከለሩ አሁን አልቋል መሰለኝ አማዞን ላይ። በእርግጠኝነት ከትንሽ ጊዜ በኋላ ያመጡታል ብዬ አስባለሁኝ። ግን የተለያዩ ከለሮች አሉ። ይሄንንም ሊንክ አደርግላችኋለሁ። ቆንጆ ነው፣ ግን ትንሽ ለመድረስ ሰዓት ይፈጃል። አይ ቲንክ ከሌላ ሀገር ነው መሰለኝ የሚልኩ። ትንሽ 15 ቀን ምናምን ፈጅቶበታል ለመምጣት። ከዛ ውጪ ተዋደናል ልላችኋለሁ። ሌላው በጣም የወደድኩት ሰሞኑን የገዛሁትኝ ይሄንን የሞሮኮችን የሸክላ ድስት ወይም መጥበሻ ልንለው እንችላለን። በጣም ቆንጆ ነው። በጣም ብዙ ሬሲፒዎች በዚህ አይቻለሁ። ሞክሬ አላቅም ነበር በዚህ የሚሰሩ ሬሲፒዎችን። ሸክላ ነው አሉ በካስት አይረን የሚሸጡም አሉ። አማዞን ላይ በካስት አይረን ማግኘት ትችላላችሁ። እኔ ግን ለአሁኑ በሸክላው ነው የገዛሁት። ሸክላም ስለፈለኩኝ ማለት ነው። በጣም ቆንጆ ነው። ሳይዙ የኔ ተለቅ ያለ ነው። ከምነግራችሁ በላይ በጣም ወድጄዋለሁኝ። ለሙከራ ብዬ የተወሰኑ ምግቦችን ሰርቼበታለሁ። ወደፊት ደግሞ ቆንጆ እንደ ስሎ ኩከር ልንጠቀመው እንችላለን። የተለያዩ ነገሮችን አንዴ ጨምር አድርገን ቀስ ባለ እሳት ማብሰል እንችላለን። ኦቨን ሴፍ ነው። ኦቨን ውስጥ መግባት ይችላል። ዳቦ መጋገር እንችላለን በዚሁ። በጣም ቆንጆ እና እኔ በጣም የወደድኩት የሸክላ ነው ድስት ወይም መጥበሻ ነው ማለት ነው። ይሄንንም ሊንክ አደርግላችኋለሁ። የመግዛት ሀሳብ ሲኖራችሁ ገዝታችሁ መጠቀም ትችላላችሁ። ሌላው በጣም ወድጄው እየተጠቀምኩበት ያለሁት ደግሞ የፍሪጅ ላይ
ፕሮግራም መጻፊያ ነው። ከዚህ በፊት የሳምንት ምግብ እንደምሰራ ነግሬያችኋለሁና ምን ምን እንዳለ ፍሪጅ ውስጥ ሰኞ ይሄንን፣ ማክሰኞ ይሄንን፣ ሮብ ይሄንን ብዬ ጽፋለሁ። የሚገዛዙ ነገሮች እዛው ላይ መጻፍ ትችላላችሁ። ከራሱ ማርከር ጋር ስለሚመጣ በጣም ቆንጆ ነው። እያጠፋን መጻፍ እንችላለን። ማግኔት ነው፣ ፍሪጃችን ላይ እንለጥፈዋለን። ስለዚህ ቤተሰቦቻችን ምን ምን እንዳለ፣ ሰኞ ምን እንደሚበሉ፣ ማክሰኞን እንደሚበሉ ማወቅም ይችላሉ። በዛ ላይ ለኛም ለፕሮግራማችን በጣም ይመቸናል ብዬ አስባለሁ። ይሄም ዋጋው በጣም ያን ያህል ውድ ነገር አይደለም፣ ግን ኦርጋናይዝድ እንድንሆን ይረዳናል ብዬ አስባለሁ ማለት ነው። የሳምንት ምግቦችን ፕላን ማውጣቱ ለኛ አይምሮአችን ነገ ምን እንደምሰራው፣ ምሳም እንደምሰራው ከሚሉ ነገሮች ያሳርፈናል ብዬ አስባለሁ ማለት ነው። እንግዲህ በእኔ አስተሳሰብ ነው። ከዛ ደግሞ በጣም የወደድኩትንና በጣም የምጠቀመውን እየተጠቀምኩበት ያለሁትን ዋክ ወይም ትልቅ መጥበሻ ላካፍላችሁ ፈልጌያለሁ። እንደምታዩት በጣም ትልቅ ነው። ለመጠባበስ በተለይ እንደዚህ ስጋዎች ወይ እንደዚህ በዛ ያሉ አትክልቶችን ስቴር ፍራይ ለማድረግ ምናምን በጣም ነው የወደድኩት። በጣም ቆንጆ ነው። ዋጋውም ቆንጆ ነው። ምርቱም በጣም ቆንጆ ነው። ወፍራም ነው። የብረት ምጣድ ጥብስ ምናምን አይነት ነገር አድርገን መጥበስ ስንፈልግ በጣም ቆንጆ ነው። ሌላዎችም ማማሲያም በጣም ወድጃታለሁ። ሰሞኑን እሷን የሚገዛት በጣም ጠንካራ ነው። እንደምታዩት መልኩም በጣም ያምራል። ለስራም በጣም ቆንጆ ነው እና ይሄንንም ዋኩንም ወይም መጥበሻውንም ሊንክ አደርግላችኋለሁኝ። እነዚህን ፕላን ሲኖራችሁ መግዛት ስታስቡ ከዚህ ቪዲዮ ላይ ሊንኩን ወስዳችሁ መግዛት ትችላላችሁ። የሁሉም በአንዴ የገዛሁት ነገር አይደለም። አንድ በአንድ ቀስ ቀስ እያልኩኝ አመት ውስጥ ሊሆን ይችላል የገዛኋቸውና በአንዴ ገዝቼ ያስቀመጥኩት ነገር ነው ልላችሁ አይደለም እዚህ ጋር ይዤ የመጣሁትና ሌላው በጣም የቅመማ ቅመም መፍጫችን በጣም መውቀጫ በጣም ነው የወደድኳት። ዝንጅብል ለመጨቅጨቅ፣ ነጭ ሽንኩርት እንደምታዩት እዚህ ጋር ቁንዶ በርበሬ ለመውቀጥ ወቀጥ አድርጎ ለመጠቀም በጣም ቆንጆ ናት። በጣም ከመወዳችሁ የኪችን እቃዎች አንዷ ናት እና ብላችሁ በጣም ነው መወዳት እና እሷንም መግዛት ሐሳብ ሲኖራችሁ ይጠቅመኛል ብላችሁ ስታስቡ ብትገዟት ቆንጆ ነው። ከዛ ውጪ እንደኔ ዳቦ መጋገር ቤት ውስጥ የምትወዱ ከሆነ ይሄኛው መዳመጫ ፕላስቲኩ ቢኖራችሁ መልካም ነው። በጣም ለስራም ቀላል ነው፣ ለማጠብም ቀላል ነው። የተለያዩ ዲግሪ ፋራናይቶችን ወደ ሴንቲግሬድ መቀየሪያ ምናምን ብዙ ነገር አለው ላይ እንደምታዩት ቁጥሩ የተጻፈው እና ለመዳመጥ በጣም ቆንጆ ነው። እንደዚህ ዳቦ ምናምን ፒዛ ምናምን ስንሰራ ብንጠቀመው ብንገዛው መልካም ናቸው ብዬ የማስባቸው እነዚህ እቃዎች እነዚህ ናቸው። ሌላው ስለዚህ ቪዲዮ ዓላማ ትንሽ ለመናገር እኔ እነዚህ እቃዎች አሉኝ እነዚህ እቃዎች ገዝቻለሁ ለማለት ሳይሆን በጣም ብዙ ሰዎች ኮሜንት ላይ ይሄን ከየት ገዛሽው እንደዚህ ምናምን ብላችሁ ስለምትጠይቁኝ አንዴ ሁሉንም መልስ ለመስጠትና ለወደፊትም ሰዎች ሲጠይቁኝ እነዚህ ቪዲዮዎች ሊንክ ለማድረግ እንዲመችና ለሰዎች ሐሳብ ለመስጠት ነው እንጂ ሌላ ዓላማ የለውም ማለት ነው ይሄ ቪዲዮ ማለት ነው። ከዛ ውጪ መጨረሻ ላይ እኔም ያልገዛሁት እቃ ግን ቢኖረን መልካም ነው። ለአንዳንድ ሰዎች በተለይ ወደ ቀዝቃዛ ቦታ ወደ በረዷማ ቦታ የምትኖሩ ወደ ዝናባማ ቦታ የምትኖሩ ሰዎች ማደራረቂያ ብትፈልጉ ይሄንን ዲሃይድሬተር ብትጠቀሙት ቆንጆ ነው ብዬ አስባለሁ። እኔ በእርግጥ አልገዛሁትም ያስፈልገኛል ብዬም አላሰብኩም። ምክንያቱም ፀሐይ ከአንድ ወር ከሁለት ወር በኋላ ፀሐይ ስለሚወጣ ያን ያህል ወደኔ አካባቢ ያን ያህል አያስፈልግም። ግን ሽሮ፣ በርበሬ፣ ቋንጣ ምናምን ማድረቅ ስትፈልጉ ዲሃይድሬተር እንዲሁም ፍሩቶችን ማድረቅ ስትፈልጉ ዲሃይድሬተር ብትገዙ መልካም ነው ብዬ አስባለሁኝ። የሚጠቅማችሁ ከመሰላችሁ ማለት ነው። እነዚህን ዲስቶች ነው ይዤ የመጣሁት። ዛሬ የጠቀስኳቸው እቃዎች በሙሉ እኔ ስፖንሰር ተደርጌ አማዞን ስፖንሰር አድርጎኝ ወይም ከሻጮቹ ጋር የማገኘው ኮሚሽን ኖሮ ምናምን ሳይሆን ይጠቅማል ጥሩ ነው ብዬ ስላሰብኩኝ ነው ወደ እናንተ ይዤ የመጣሁትኝ እና እነዚህ ነገሮች ደጋግሜ የምላችሁ ዓላማውን ለማስረዳት ያህል ነው። ቪዲዮ ጥሩ ነው፣ ይጠቅማል፣ ቆንጆ ነው ካላችሁ ላይክ አድርጉ። ሌሎች ጥያቄዎችም ካሏችሁ ኮሜንት አድርጉልኝ። ስለ ጊዜያችሁ ከልብ አመሰግናለሁ።